ለቅሶዬን አድምቁልኝ ህመሙን ደብቆ ከዚህ ዓለም የተሰናበተው የኢትዮጵያውያን የሳቅ ንጉሥ አርቲስት ነጻነት ወርቅነህ። ጤና ይስጥልን ውድ ቤተሰቦቻችን፣ በዛሬው ዕለት በሕይወት ስላጣነው አርቲስት ነጻነት ወርቅነህ ለማስታወሻ ያክል አንዳንድ የህይወት ገጾቹን እነግራችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከህመሙ ጋር እየታገለ ኢትዮጵያን ሲያዝናና የነበረው የሳቅ ንጉሱ አርቲስት ነጻነት ወርቅነህ ህይወቱ ከማለፉ ቀደም ብሎ ባሉት ቀናት ያሰራጫቸው መልእክቶች አነጋጋሪ ሆነዋል። አርቲስቱ ሁለት መልእክቶች በኢንስታግራም ገጹ ከሞት ጋር አያይዞ አስራይቷል። አንደኛው የሰው ልጅ ቢሞትም ፍቅር ግን ይቀጥላል፣ ፍቅር በሞት አይገታም የሚል ይዘት ያለው ነው። ሁለተኛው ደግሞ ከራሱ ፎቶ ጋር አያይዞ የለጠፈው አንድ አጭር መልእክት ነው። ይሄውም ይቺ ለማስለቀሻ ጥሩ ናት የሚል ነው። እንግዲህ ይሄ በቀጥታ በዚህ ፎቶ አልቅሱልኝ የሚል መልእክት ሰጥቷል። ነጻነት ባጋጠመው የጤና እክል ወደ ውጭ ሀገር ሄዶ ታክሞ ከመጣ በኋላ እንግዲህ ብዙዎች በተለይም ከሱ ቅርብ የሆኑ አርቲስቶችና ባልደረቦቹ ለጤናው ትኩረት እየሰጠ አይደለም የሚሉ መረጃዎችን እንግዲህ በውስጥ ሲለዋወጡ እንደነበረ ሰምተናል። አርቲስቱ እንግዲህ በስራ ላይ የነበረ ነው። በድንገት በዛሬው ዕለት ታሞ ሆስፒታል ከሄደ በኋላ ዛሬ ረፋድ ላይ ያረፈው ነጻነት እንግዲህ በፊት ለፊት ኢትዮጵያውያንን ከማዝናናት ከፊልም ከኮሜዲ እንደዚሁ ደግሞ ከቴሌቪዥን ፕሮግራም መሪነቱ ከማስታወቂያ ባለሙያነቱ ባሻገር በጣም የሚገርም የሚደንቅ ፐርሶናሊቲ ያለው የዋህ ደግ ሰው ስለሞት አይደለም ይህን የምንለው። በጣም ከእግዚአብሔር ጋር ቅርበት ያለው ደግ ሰው እንደ ከአስኔ ጋር በጣም ክሎዝ የሆነ ከሰይፉም ጋር በተወሰነ መልኩ ቅርርብ አላቸው። እንግዲህ ነጻነት በህይወቱ እጅግ በርካታ ፊልሞችን ሰርቷል። እንደዚሁም ደግሞ የቴሌቪዥን ፕሮግራሞችንም ኢቢኤስ ላይ የሚተላለፈውን የቤተሰብ ጨዋታን ጨምሮ በርካታ ማስታወቂያዎችንም እንደሰራ እናውቃለን። ነጻነት በህይወቱ እንግዲህ በጣም ደግ፣ ሩህሩህ፣ ከሰዎች ጋር የሚግባባ በተለይ የቤተክርስቲያን ህይወቱ በጣም ክሎዝ የሆነ ከእግዚአብሔር ጋር የተቀራረበ ቤተክርስቲያን የሚያዘወትር ሰው፣ በስራዎቹ አጋጣሚ ያገኙ ሰዎች ደግነቱን፣ ቅንነቱን የሚመሰክሩለት ሰው ነው። እንግዲህ እኛ በብዛት የምናውቀው በቴሌቪዥን ስክሪን የአዝናኝነቱን ነው። ከዛ ባሻገር ግን ነጻነት እጅግ የሚገርም እና የሚደንቅ ፐርሶናሊቲ ያለው ሰው ነው። እንግዲህ ነጻነት ኢትዮጵያውያንን በደንብ በማዝናናት በእያንዳንዱ ቤት የደስታ ምንጭ እንደነበረ ይታወቃል። አርቲስቱ እንግዲህ ባጋጠመው የጤና እክል ወደ ውጭ ሄዶ በቅርቡ ታክሞ የተመለሰ ቢሆንም ብዙም የጤናውን ጉዳይ ትኩረት ሰጥቶ እየተከታተለ አልነበረም። እንግዲህ ዛሬም በድንገት ታሞ ሆስፒታል ሲሄድ ለክፉ ይሰጠዋል ተብሎ አልታሰበም ነበር። ነገር ግን ህመሙ አስቸጋሪ ስለነበረ በድንገት ህይወቱን ሊነጥቀን ችሏል ማለት ነው። ነጻነት እንግዲህ የሚኖረው ኢትዮጵያ ውስጥ ነው። ባለቤቱና ልጆቹ ኑሯቸውን በውጭ ሀገር ነው ያደረጉት። 3 ልጆች አሉት። እንግዲህ ኢትዮጵያ ውስጥ በሚኖርበት ወቅት እንግዲህ ራሱን በአግባቡ መጠበቁ ላይ የቅርብ የሆኑ ሰዎች ጥያቄ አላቸው። እንግዲህ ምናልባት በተለይም ደግሞ የጤና እክል ከገጠመው በኋላ ራሱን በአግባቡ የመከታተል ሕክምናውንም የመከታተሉ ጉዳይ ችላ ብሎታል የሚሉ ሀሳቦች ከቅርብ ሰዎቹ በኩል እየተሰማ ነው። እንግዲህ የሆነ ሆኖ አርቲስቱን በህይወት አተነዋል። ነጻነት እንግዲህ እሁድ በአዲስ አበባ ቅድስት ሥላሴ ካቴድራል ቤተክርስቲያን ሽኝት ይደረግለታል። በዚያው የቤተክርስቲያን ቅጥር ግቢ ውስጥ ከቀኑ 6 ሰዓት ስርዓተ ቀብሩ ይፈጸማል። ነጻነት እንግዲህ ለኢትዮጵያ መዝናኛ ዘርፍ፣ ለኢትዮጵያ ጥበብ፣ ለኢትዮጵያ ማስታወቂያ እጅግ ጉልህ አስተዋጽኦ ያበረከተ እጅግ ተወዳጅ ከህፃን እስከ አዋቂ የሚወደው ሰው ልክ እውነት ለመናገር በሱ ልክ የሚወደድ ወይም ደግሞ በሱ ልክ ደስታን ተዝናኖትን የሚፈጥር ሰው አለ ሊባል ይችላል የሚለው ጉዳይ ኢትዮጵያ ውስጥ አሁን ላይ ጥያቄ ነው። የሆነ ሆኖ እንግዲህ አርቲስቱን በህይወት አተነዋል። የነፂ ተወዳጅነት እንግዲህ ህይወቱ ካለፈ በኋላ እየተገለጹ ባሉ የሀዘን መልእክቶች በእጅጉ እየተንጸባረቀ ነው። ነፂ እንወድሃለን፣ እግዚአብሔር ነፍስን በአጸደ ገነት ይቀበልልን። እንግዲህ ነፂን በስራዎቹ ህያው ሆኖ ይቀጥላል። ማንም ሰው ነፂን ይረሳዋል ተብሎ አይታሰብም። ሊረሳም የማይችል የታሪካዊ የስነ ጥበብ አሻራውን ስላሳረፈ ዘላለም ከትውልድ ትውልድ እየተላለፈ የሚቀጥል
ሌጋሲ ይኖረዋል ብለን ተስፋ እናደርጋለን። ነፂ በድጋሚ እግዚአብሔር ነፍስህን በሰላም በአጸደ ገነት ያሳርፍልን። ወደ ቤተሰቦቻችን በዚሁ ላይ እንሰናበታለን። እናመሰግናለን።